እኮ ቪዲዮ ነው አውራበት አቢን ወደዚህ ያሳየን እስኪ ቲክቶክ ላይ ነው የምለቀው ማርያምን ጾም ስለመጣ እንኳን ለጾም ለቀበላ እንኳን አደረሳችሁ መልካም በዓል ብለናል ውድ ቤተሰቦቻችን ሃይ ባይ ባይ እናመሰግናለን እንግዲህ በመቀጠል የምናስቀጥለው ነገር እንግዲህ ቲክቶክን በማቆም ጀምረናል አሁን ቀበናል ተቀብለን እንግዲህ 3 ቀን እየቀሩ ነው ጾም ለመቀበል እሺ ቀጥል ሌላ ቲክቶክን አቁማን እንደዚሁ ጾማችንን እንጾማለን እያልን ግን ይሄ ታሪክ የሚባል ሰው ያው ቲክቶክን አቆመም እንደሚያቆም አናውቅም ለኢንተርቪው ነው የልጅ የፈለኩት ቀጥል አንተኛው ተራኝ ለሊት ይሁን አቶ አደመ ስለ ጾም አመጣ ምን ትላለህ ስለ ጾም እንግዲህ ጾምን ተቀበለናል እንግዲህ ጾምና ጸሎት በጣም ያስፈልገዋል ጾሙን ተቀበለናል እንግዲህ እኛ የምናውቀው ቲክቶክ በማቆማችን ነው ይሄ ታሪኩ ግን ምን እንደሚያቆም አናውቅም ጧት ያቆም ማታ ያቆም የምናውቀው ነገር የለም ሞጣ በእናትህ በዚህ ጾም ስድብህን አቆም አንተ የዚያች ልጅ እናት ግን ሞጣ ቀራኒዮ ደህና ነው ወይ እኛ በጣም ናፈቅነክ በቃ ስድብህ በጣም ጮማ ነው ስለሞጣ ይሄ ኮይት እንትን አንበሳ መለመኑስ ምን ትላለች ስለሞጣ ስንተናገሩ ይሄ ሸርሞጣ ላይ ይሻላል ኮይን እየለመነ ነበርና ምን ይላመሰል እዛች ይሻላል አረ ይሻላል አይደል እየለመነ ነበር ባለፈውና ምን ለምን እንደሆነ አላውቅም ግን ለማንኛውም እንትን ነው አንበሳ ወርዱ ያለ ነበር እኔ ይድረሰው እኔ ሞጣ ቀራኒ ሆነ አባቴ አለ እኔ የሞጣ ልጅ ነው ታዲያ እሱ የእናቱ ቆንጆ ማመላለሽ ነበር አላለ